ታኅሳስ 21 ቀን ጀምሮ እስከ 27 ባሉት ቀናት ኖላዊ ይባላል። በእነዚህ ቀናት እሁድ ቀን ሲውል የሚባል የኖላዊ መዝሙር ሃሌ ሃሌ ሉያ ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር ዘወረደ እምላእሉ በአቅሙ ክርስቶስ እስመ ውእቱ እግዚአ ለሰንበት ይቤሎ አብ ለወልዱ ወልድየ ንበር በየማንየ ምልጣን ወልድየ ንበር በየማንየ ወልድየ ንበር በየማንየ ድርብ ወልድየ ንበር በየማንየ ወልድየ ንበር በየማንየ። እንግዲህ እንደሚታወቀው በቤተ ክርስቲያናችን አስተምህሮ ከታኅሳስ 21 ጀምሮ እስከ 27 ማለትም መርዓዊ እስከሚገባበት ቀን ድረስ ኖላዊ የሚል ስያሜ በቤተ ክርስቲያናችን አስተምህሮ አለውና ከነዚህ አስተምህሮዎች መካከል እንግዲህ ቅዱስ ያሬድም ተናግሮታል። ወንጌል ላይም የተቀመጠ የመጽሐፍ ቅዱስ ቃል አለ። በቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 ጀምራችሁ ስትመለከቱ ስለ መልካም እረኛ ስለ ኖላዊ ምንድን ነው የሚል የእግዚአብሔር ቃል የተቀመጠ ቃል እናገኛለን። መልካም እረኞች እነማን ናቸው? ጌታችን ኢየሱስ ክርስቶስ የበጎች በር እኔ ነኝ፣ የበጎች እረኛ ጠባቂ እኔ ነኝ፣ ቸር ጠባቂ እኔ ነኝ እያለ በቅዱስ ዮሐንስ ወንጌል ምዕራፍ 10 ላይ ስለ በጎቹ እረኛው ምን ማድረግ እንዳለበት፣ በጎቹን እንዴት መጠበቅ እንዳለበት፣ በጎች የተባሉ ምእመናን እንደሆኑ፣ እረኞች የተባሉ ካህናት እንደሆኑ ጌታችን ኢየሱስ ክርስቶስ በማይታበለው ቃሉ አስተምሮናል ማለት ነው። እና ቅዱስ ያሬድም ይህንን በተመለከተ ደግሞ ያስቀመጠው ቃል አንድ የመጽሐፍ ቅዱስ ቃል አለ። ቃሉ ምንድን ነው የሚለው? ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለአብ፣ ልጁም ቃሉም ለአብ ልጁም ቃሉም የሆነ ማለት ነው። ለአብ ልጁም ቃሉም ወልድ እሱ ወደ ዓለም የመጣ እረኛ ብሎ ቅዱስ ያሬድ አስቀምጦታል ማለት ነው። እና ጌታችን ኢየሱስ ክርስቶስ እዚህ ጋር የምንረዳው የበጎች እረኛ ጠባቂ ሆኖ ጠብቆ ለብዙ ዘመን በጎቹን ሰብስቦ አሰማርቶ ወደ ሰማይ እንዳረገ መጽሐፍ ቅዱስ ያስረዳናል ማለት ነው። በሚያርግ ጊዜ ደግሞ እረኞችን ሽሞ ነው የሄደው እንጂ ዝም ብሎ አልሄደም። እና ከዚህ ጋር የምንረዳው መልካም እረኛ እንዴት ነው፣ ጠባቂዎች አደራቸውን እየተወጡ ነው ወይ የሚለውን በመላው ክፍል ዓለም የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊገነዘበውና ሊረዳው የሚገባ ነው ማለት ነው። ምክንያቱም እረኞቹ ጠባቂዎቹ አደራቸውን እየተወጡ ነው ወይ የሚለውን እረኞቹ እንደው እኔ ኃላፊነቴን ተወጥቻለሁ ወይ የሚለውን ሐሳብ እንዲያስቡ በዚሁ አጋጣሚ መልእክቴን አስተላልፋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠባቂዎች ምእመናን አሉ፣ ጠባቂዎች ካህናት አሉ፣ ጳጳሳት አሉ፣ መምህራን አሉ። እነዚህ ሁሉ መምህራኑም ጳጳሳቱም መነኮሳቱም እያንዳንዱ እንደየስራው መጠን ወይም ደግሞ እንደ
እረኛነቱ የእረኝነቱን ዋጋ ወይም ደግሞ የእረኝነቱን ስራ ተወጥቷን ወይ የሚለውን ነገር ሁሉም ሰው ሊያስበውና ሊረዳው ወይም ደግሞ ሊገነዘበው እኔ ጌታ የሰጠኝን አደራ ተቀብያለሁ ወይ ተወጥቻለሁ ወይ የሚለውን በጣም ሊገነዘበው የሚገባ ነው ማለት ነው። በነገራችን ላይ ነቢያት የተቀበሉትን አደራ ተወጥተዋል። ሐዋርያትም እንዲሁ የተቀበሉትን አደራ ተወጥተዋል። ከነቢያት ሙሴን ስንመለከት ሙሴ እስራኤልን ይመራ የነበረው ከእግዚአብሔር የተቀበለውን አደራ በጎችን እንዴት ማሰማራት እንዳለበት እንዴት ማውጣት እንዳለበት ተቀብሎ ነው ማለት ነው። ስለዚህ እነዚህን በጎች ሙሴ ያሰማራ የነበረ የሙሴ በጎች ምእመናን ናቸው። ሙሴ አንድ ጊዜ በጎቹ በድለውበት እግዚአብሔርን ትተው ጣዖትን ባመለኩ ጊዜ በዚያን ጊዜ ጌታ ምንድን ነው ያለው? ሙሴን አንድ የተናገረው ቃል አለ። ሙሴን በደሉኝ፣ ሕዝቦችና ወንድምህ አሮን ጣዖት እያመለኩ እኔን በድለውኛል፣ እነዚህን ሰዎች ተወኝ ላጥፋቸው የሚለውን ቃል ለሙሴ ጌታ ተናግሮታል ማለት ነው። በዚህን ጊዜ ሙሴ ምንድን ነው ያለው? እነዚህን በጎች ምእመናንን ከምታጠፋብኝ እኔን ከባለሟልነት ከሕይወት መጽሐፍህ ከመንግሥተ ሰማያት አውጣኝ፣ ፋቀኝ፣ ደምስሰኝ ነው ያለ። ይህ ምንድነው? መጠወተ ርስ ማለት ነው። ራስን መስጠት ለበጎች ለምእመናን ራስን አሳልፎ መስጠት ማለት ነው። ዛሬ ያሉት እረኞች ወይም ያለነው እረኞች እንዴት ነው? እኛ በጎችን እየጠበቅን ነው ወይስ እያስበላናቸው ነው ያለነው የሚለውን ነገር በጣም በጣም መሪዎች ሊያስቡበትና ትኩረት ሰጥተው ሊሰሩበት የሚገባ ቢኖር ይህ ነው ማለት ነው። እረኝነቱ በጣም በጣም የእንቅልፍ ስለሆነ ማለት ነው። በጎቹ እየተበሉ እረኛው ተኝቶ ነው ያለው። ይህ በጣም በትንቢተ ዘካርያስ ላይ የተቀመጠ አንድ የመጽሐፍ ቅዱስ ቃል አለ። ትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ጀምራችሁ ስትመለከቱ የምታገኙት ቃል አለ። ይህም ቃል የሚያስተላልፈው ምንድን ነው ከተባለ ጌታ የተናገረው ነው። እግዚአብሔር ራሱ የተናገረው ነው በነቢዩ አሮ ማለት ነው። ሰይፍ ሆይ በእረኞችና በከተማ ሰው ላይ ተነሺ ይላል ሁሉን የሚችል እግዚአብሔር። እረኛውን እገለዋለሁ፣ በጎቹም ይበተናሉ። ጠቀለለው በቃ። ዛሬ እረኛው በጎቹን በስርዓት ማያሰማራ ማይጠብቅ ከሆነ ጌታ የተናገረው ቃል አለ። እረኛውን እገለዋለሁ፣ በጎቹ ይበተናሉ። ሰብሳቢያቸው ክርስቶስ ራሱ ይሰበስባቸዋል ማለት ነው። እንድትሰበስቡ በጎችን እንድትጠብቁ ተሹማቸዋል። ማትጠብቁ ከሆነ ደግሞ ሰይፍ ትነሳለች፣ ትገደላላችሁ። በጎቹን ራሱ ባለቤቱ ይሰበስባል። ያ ማይቀር ነው ማለት ነው። ለምን? እናንተ ብትተኙ እንኳን ጠባቂው ክርስቶስ በጎቹን አሳልፎ ስለማይሰጥ ማለት ነው፣ ስለማይሰጥ ነው። ስለዚህ ውድ ኦርቶዶክሳውያን እናንተ ምእመናንም በያላችሁበት ክፍለ ዓለም የምትኖሩ ሁሉ ማን ነው ጠባቂያችሁ? ጠባቂያችሁን መምረጥ ተገቢ ነው ማለት ነው። የእናንተ ጠባቂ እንደ ማንንም እየተከተሉ መሄድ አይደለም። ግለሰብ አምላኪ መሆን ተገቢ አይደለም ነው። ተጠንቀቁ። እንዴው በዘመን ያመጣውን ልብስ እየለበሰ የሚዞረውን ያን ተከትላችሁ ገደል እንዳትገቡ ተጠንቀቁ። መሪያችሁ ማን ነው? ይህ ሰው የክርስቶስ መዓዛ አለው ወይ? እውነተኛ መሪ ነው? ይጠብቀናል ወይ? ያደርሰናል ወይ የሚለውን ነገር በቃል እንዳትሸወዱ። ተኩላዎች በጣም በዝተዋል ማለት ነው። ልብስ ለብሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ አማኞች መሪዎች የሚለብሱትን ልብስ እየለበሱ ብዙ የሚያታልሉ ስላሉ ማለት ነው። ስለዚህ እናንተም የሚመሯችሁን መፈለግ መመርመር ተገቢ ነው። መሪዎቹም ደግሞ ሰይፍ ከመነሳቱ በፊት እኛ ከእንቅልፋችን ተነስተን በጎችን ልንጠብቅ ይገባል የሚል ጥሪ እናስተላልፋለን። እንደ ልጅነታችን መሪዎች፣ በተለይ መሪዎች እኛ ልጅ ነን። መሪዎች ግን በተለይ በጣም በጣም ይሄ ነገር ሊሰራበት የሚገባ ነው። እኛ ኖላዊነታችን ምን ላይ ነው ያለ ነው? እኛ ምእመናንን ከአንድ ቤተ ክርስቲያን ላይ ሰብስበን ልልበሉ ብለን ገንዘብ ተቀብለን መሸኘት ብቻ ይህ አይደለም እረኝነቱ። በጎቹ በየቀኑ የሚበሉ ከሆነ የተኩላው አይደለም ችግሩ። ችግሩ የተኩላው ሳይሆን የእረኛው ችግር ነው ማለት ነው። በየቀኑ የሚበሉ ከሆነ ተኝቶ ያለው እረኛው ነው ማለት ነው። ስለዚህ ዛሬ ዘመኑ የተገለባበጠ ሆነና እረኛው በጎቹን መጠበቅ ሲገባው በጎቹ እረኛውን ይጠብቁታል ማለት ነው። ይህ ማለት ምንድነው? በጎቹ ስለ እረኛው ይገደላሉ፣ ይበላሉ ማለት ነው። እሱ በቃል ብቻ ያስተላልፋል። እሱ ወደ ኋላ ይሸሻል እረኛው፣ በጎቹ ደግሞ በዱሩ ሂደው ይበላሉ። ምእመናን ኦርቶዶክሳውያን በጣም ይህ ነገር ሊሰራበትና ሊታሰብበት የሚገባው ነው። በተለይ
መሪዎች በተለይ መሪዎች ደግሜ እናገራለሁኝ እግዚአብሔር ሰይፉን ከማንሳቱ አስቀድሞ እናንተ ልትነቁ ይገባል። እናንተ ልትነቁ ይገባል። ጌታ ነው የተናገረው። እኔ ሰይፍ ሆይ ተነሽ አለ፣ እረኛውን እገለዋለሁ አለ። አዎ ዛሬ ልብስ ለብሰን ምእመናንን ያላታለለ ማን ነው? የክርስትና ሃይማኖት ልብስ የመሪዎችን ልብስ እየለበሱ ግን በቃል ብቻ አይደለም ክርስትና የሚገለጠው በተግባር ነው። ሰርቶ እረኛ ሆኖ መገኘት ነው እንጂ እኔ ጠባቂያችሁ ነኝ በማለት ብቻ ያ የመጠበቁ ዋጋ ሊገኘው አይችልም ማለት ነው። ስለዚህ ኦርቶዶክሳውያን የኦርቶዶክስ መሪዎቻችን ደግሜ እናገራለሁ እኔ የቤተ ክርስቲያንን ሕልውና ማስጠበቅ የእናንተ ግዴታ ነው። ዛሬ ቤተ ክርስቲያን ያላት ሀብቷን ለተለያዩ አስተዋጽኦ እያደረገች ቤተ ክርስቲያን በብዙ ችግር ያሉ ምእመናንን መርዳት አቁማ ለሌላ ግለሰብ ገንዘቧን እየሰጠች የምትገኝበት አለ። ምንድን ነው ነገሩ ይሄ? ስለዚህ ኦርቶዶክሳውያን መሪዎች በተለይ ዛሬ እግዚአብሔር ሰይፉን እንደተኛችሁ እንደምትቀሩ እወቁ። ይህንን የሰው ልጅ በነገራችን ላይ እንደሚሞትና እንደሚቀር ቢያስብ ኑሮ ይህን ነገር ሊያደርገው አይችልም ነበር። ስለዚህ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ መሪዎች በጥቅሉ በያላችሁበት ክፍለ ዓለም የምትገኙ ይህንን ቃል ደግሞ ሸር ኮፒ ሊንክ እያደረሳችሁ ለመላው ክፍለ ዓለም እንድታደርሱልኝ በተለይ ደግሞ መሪዎች ሁነው ለተቀመጡ አባቶቻችን ይህን ቃል እያንዳንዳቸው ሰምተው እንዲያስቡ እኔ ኃላፊነቴን ተወጥቻለሁ ወይ? የተቀበሉትን መጠበቅ የእረኝነቴን ኃላፊነት ተወጥቻለሁ የሚለውን ነገር በጣም እንዲያስቡበት የሚገባ ነውና ሁሉም ሰው ሸር ኮፒ ሊንክ እያደረጋችሁ እንድታደርሱልኝ ጥሪ እናስተላልፋለን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን።